እንደምን አላችሁ ክቡራንና ክቡራት። ያው በተከታታይ ዩቲዩብ ላይ እየለቀኩላችሁ ነው። በተቻለ መጠን በምትገቡ ሰዓት ላይ ሰብስክራይብ ብታደርጉኝ ያው ዩቲዩብ ይከፍለናል። ለስሜታችንም ለሞራላችንም ጥሩ ነው። እናንተም ተከታታይ የሆኑ በተለያዩ ባህላዊ ወይም ደግሞ የአባቶቻችንን እውቀት ጥበቦችንም ትማሩበታላችሁ። የመዝሙረ ዳዊት ክፍሎችን እንማራለን። ሌሎች የምናውቃቸውን ሁሉ ከእንግዲህ በኋላ በዩቲዩብ እንደምንለቀቅ ስትገቡ ሰብስክራይብ አድርጉ፣ የደወል ምልክቷን ንኩ፣ ሼር አድርጉልን እና ስለምታደርጉት ሰብስክራይብም ሆነ ስለምታደርጉት ነገር እናመሰግናለን። ፔጃችን ላይ በምትገቡ ሰዓት ያው እንደነገርኳችሁ ዊዝደም ኦፍ ሰለሞን የተረሱ አባቶች ጥበብ በሚል ገብታችሁ እንድትፈልጉን እናሳስባለን። አመሰግናለሁ። ዛሬ አንድ የመዝሙር ክፍል መጥቼላችኋለሁ። ይህ ይዤላችሁ የቀረብኩት የመዝሙር ክፍል መዝሙር 26 ነው። በጣም እጅግ ተአምረኛ ከሚባሉት መዝሙሮች ውስጥ ነው። በተለይ በዚህ ዘመን ብዙዎቻችን በምን ተቸግረናል። ስራይ ተደርጎባቸዋል፣ ተደግሞባቸዋል፣ ተመትቶባቸዋል እየተባለ ህዝቡን በጣም የሚያሸብሩ አጥማቂዎች፣ የሚያሸብሩ ፎቶ የሚያነቡ የሚያሸብሩ አይነት ሰዎች እየተከሰቱ ነውና ለነዚህ ሁሉ ችግሮቻችሁ ፕሊስ በራሳችሁ ላይ ከባባድ ሸክሞችን ከማምጣት ከአንዱ ቤት ይዞራችሁ ከአንዱ ጸበል አንዱ ጸበል እየተንከራተታችሁ በራሳችሁ ላይ ብዙ ሸክሞችን ከማምጣት አባቶቻችን ለእናንተ መዝሙረ ዳዊትን እንዴት እንደምትጠቀሙ ጽፎ አስቀምጠዋልና በዛ መልኩ እንድትጠቀሙ ታሳስባለሁ። በዛ መልኩ ተጠቀሙት። አባቶቻችሁ በጣም ገራሚ እውቀቶችን አስቀምጠውላችኋል፣ ተጠቀሙት። ለምሳሌ ብዙ ጊዜ ምናልባት አስተውላችሁ ከሆነ ስራይ ተደርጎብሃል፣ አይነ ጥላ አለብህ የሚለው የሚያማቸው በላይ ህመም የለም። መዝሙር 26 እጅግ በጣም አስደናቂ መዝሙር ነው። ስራይ ተደርጎብሃል ብቻ አይደለም። በተለይ የአእምሮ መጨነቅ፣ የአእምሮ መቃወስ ያለባችሁ ሰዎች፣ የሰው እጅ ተደርጎብናል፣ ሰው መትቶብናል የምትሉ ሰዎች፣ ለማበድ የደረሱ ወይም እያበዱ ላሉ ሰዎች ፍጹም መፍትሄ ሊሆን የሚችል የመዝሙረ ዳዊት ክፍል ነው። መዝሙር 26 እንዴት እንጠቀመዋለን? ወደ መጨረሻው በደንብ እናብራራዋለን። መዝሙር 26 ለዚህ ብቻ አይደለም። ወደ ዱር በምትወጡ ሰዓት አውሬ፣ እንስሳት፣ እነዚህ አስጨናቂ ፍጥረታት በሙሉ ይተናኮሉላል ብላችሁ በምታስቡ ሰዓት መዝሙር 26ን እንዴት እንጠቀመዋለን የሚለውን በደንብ በዲቴል አብራራላችኋለሁ። እንደምነግራችሁ መዝሙረ ዳዊት ላይ እጅግ በጣም ድንቅና ብርቅ የሆኑ ሶሉሽኖች አሉ። ብዙዎቹ መዝሙረ ዳዊት የተሞከረ አለ ወይ ይላሉ። መዝሙረ ዳዊት በትክክል በጥልቅ በሐዘን በእንጉርጉሮ በመጸጸት በጌታ ፊት በመቅረብ የምትጸልዩት ከሆነ መዝሙረ ዳዊት አይስትም። እንደነገርኳችሁ መዝሙረ ዳዊት ስቶ አያውቅም። ስለዚህም ነው ዳዊትን ከእረኝነት አንስቶ ንጉሥ ያደረገው። ከእረኝነት ተነስተ ንጉሥ መሆን ትፈልጋለህ? ከተሰበርክበት መነሳት ትፈልጋለህ? ከተገመገምክም መታሰብ ትፈልጋለህ? ማንም አያነሳም። የሰራዊት ጌታ እግዚአብሔር ያነሳሃል። የሰራዊት ጌታ እግዚአብሔር ያነሳሃል እና ሞር እየሰራሁላችሁ ነው። ሶሪ ስልክ ገብቶብኝ ነበር። ሞር እየሰራሁላችሁ ነው። ሞር በራሳችሁ ላይ እንድትሰሩበት ፈልጋለሁ። ሞር ራሳችሁን እንድታከሙ ፈልጋለሁ። ብዙ ጊዜ ብዙ አዋቂ የሚመስሉ ሰዎች እነዚህን አይነት እውቀት እንዲኖራቸው አይፈለግም። አዲሱ ትውልድ ሁልጊዜ መከራ እያየ ያለበት ሁኔታ ምንድን ነው? ራሴን እንዴት ላድን? ግማሹ ፎቶ ይመጣና ያነብና ይሄ ተመትቶበታል። ግማሹ ይመጣና የሆነ ነገርህን ያነብና አንተ እንደዚህ አድርጎ መፍትሄውስ እኔ ጋና ነው የሚልህ እኔ ጋና። ምክንያቱም ሶሉሽኑ ያለው እኔ ጋናው ነው። ኢት ሚንስ ቢዝነስ ነው። እናንተ ሱቆች ናችሁ፣ እናንተ ቢዝነሶች ናችሁ። አዋቂንን ለሚሉ ሰዎች ሁልጊዜም ገበያዎች ናችሁ እናንተ። ማንም ሰው አንተ የምትፈወስበትንና የምትድንበትን ነገር በፍጹም አበክሎ ሊነግርህ ሊያስተምርህም ሊመራህም አይፈልግም። ቢኮዝ ሱቆች ናችሁ። ያንተ መበደል፣ ያንተ መፍገምገም፣ ያንተ መሰቃየት፣ ያንተ ማበድ፣ ያንተ ራስ መታመም ለነሱ ምናቸውም አይደለም። ስለዚህም ነው ፎቶህን ያይህና ይነግርሃል። ስለዚህም ነው የሆነ ነገር ይነግርህና ቤት ውስጥ የተቀበረ ነገር አለ፣ አይነ ጥላ አለብህ ይላል፣ የሰው እጅ አለብህ ይላል። የሰው እጅ አለብህ? አዎ፣ እናነባዋለን መጽሐፉን። መፍትሄዎቹ እንዴት ነው? ከመዝሙረ ዳዊት ውስጥ እውነት ይሄ ቃል አለ? መዝሙረ ዳዊት ለዚህ ይሆናል ሲባል ይሄ ቃል አለ? ድግምት አታስተምር ብሎኛል አንድ ወንድማችን። ድግምት አይደለም፣ መፍትሄ ነው፣ ጸሎት ነው የማስተምረው እኔ። መዝሙረ ዳዊት ድግምት አይደለም፣ ጸሎት ነው እንጂ። የመዝሙረ ዳዊት ግን መድገም ከሆነ 1000 ጊዜ ደግመዋለሁ። ምክንያቱም በመጽሐፍ ቅዱስ ውስጥ ልበ አምላክ ዳዊት ጸሎቱን በተደጋጋሚ በተሰበረ ልብ በፈጣሪ ፊት ተንበርክኮ ያቀርብ ነበር። ጸሎታችሁን 1000 ጊዜ ድገሙት። 1000 ጊዜ ከቻልክ ድገሙ። ቢኮዝ አንተና እግዚአብሔር ለአንተና ለችግሮች ለአንተና ለኦብስታክሎች ሁሉ መፍትሄ የሚሆነው አንድ ጸሎት አለ ያልከኝ እንደሆነ እንደ መዝሙረ ዳዊት ያሉት ናቸው። ቤስት ዘመናትን ተሻግሮ
ጊዜያትን ዓመታትን አልፎ ዛሬ እኔ እናንተ ጋር ደርሷል። ይሄን ሚስጥር ግን ማንም አልነገረንም። ዜርፎር አእምሯችን ሲታመም ወደ ማበዱ ወደ መቀወሱ ስንመጣ ጸበል ለጸበል እንከራተታለን። ጸበል ትመርጣላችሁ። ከአንድ ጸበል አንድ ጸበል፣ ከአንድ ጸበል አንድ ጸበል፣ ከአንድ አጥማቂ አንድ አጥማቂ። መፍትሄው በእጅህ። እንዴት እንጠቀመዋለን ያላችሁ እንደሆን እንዴት እንደምትጠቀሙት ወደ መጨረሻ በደንብ አብራራዋለሁ። አእምሮ ለታመመ ሰው ለምሳሌ ይሄንን ጸሎት ጸልይ ብትለው እሺ ብሎ ይጸልያል? አይጸልይም። ስለዚህ ምን ያደርጋል? በጣም ቅርብ የሆነው ሰው ይሄንን ሊጸልይለት እያነበበ እንዴት መጠቀም እንዳለበት ወደ መጨረሻው መጣላችኋለሁ። እስቲ መዝሙረ ዳዊቱን እንየው። መዝሙረ ዳዊቱን እንየው። ምን ይላል መዝሙረ ዳዊቱ? መዝሙረ ዳዊት ምዕራፍ 26 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወት የመታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ክፎች አስጨናቂዎች ስራይ በተደረገብህ ጊዜ እያልኩ ነው። መተት ተመትቶብኛል፣ ተደግሞብኛል የምትሉ ሰዎች እያልኳችሁ ነው። ወደቁ። ሰራዊትን ቢሰፍርብኝ ልቤ አይፈራም፣ ሰልፍን ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘንም አይ ዘንድ፣ መቅደሱን የምመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጮሁትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያዎች ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። አባቴ እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶችን በቀና መንገድ ምራኝ። የሐሰት ምክሮችን አመፀኛዎች ተነስተውብኛልና ለጠላቶቼ ልድገምላችሁ። የሐሰት ምስክሮችና አመፀኛዎች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔር ተስፋ የሚያደርግ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ ይላል መዝሙር 26። አየኸው? እዚህ ውስጥ በጣም 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 ኃይለ ቃላት አሉ፣ ህቡ ስሞችም አሉ እዚህ ውስጥ። ይህ ስለዚህ አንድ ሰው አእምሮ በታመመ ሰዓት፣ በተጨነቀ ሰዓት፣ ወደ እብደቱ በሚመጣ ሰዓት ላይ ለእንደዚህና ለእንደዚህ አይነት ችግሮች በተለይ ከአእምሮ ህመም ጋር በተያያዘ በጣም ከባድ ችግር በሚመጣ ሰዓት ላይ ይህንን የመዝሙረ ዳዊት ክፍል 7 እየደገማችሁ በአዲስ ማሰሮ ወይም በአዲስ ባልዲ ነው የሚለው። እናንተ ማሰሮ ድሮ ስለነበረ በአዲስ ባልዲ ማለት በሌላ አማርኛ ሽንት ቤት ያልገባ ያልቆሸሸ፣ ይህንን ስቡ ስም የምታስቀምጡበት አዲስ ንጹህ፣ ብዙ ጊዜ ለጸበል የምትጠቀሙት ዕቃ አይነት ነገር መምረጥ ትችላላችሁ። አለበለዚያም አፉ ከፈት ያለ ከሆነ በጣም ግን ብትችሉ በአዲስ ባልዲ ስለሚል አዲስ ነገር ተጠቀሙ። በአዲስ ባልዲ 7 እየደገማችሁ ሰውየውን የታመመውን ወይም አእምሮ የተጨነቀውን ሰውዬ ወይም ወደ እብደት ውስጥ የገባውን ሰውዬ አጥምቁት በልጽቅንነት። ይህን ጸሎት ስትጨርሱ ብትችሉ አቤቱ አምላካችን ወይ ጸሎታችንን ስማ የሚለውን የመዝሙር ዳዊት ክፍል 16ን ብትጨምሩበት በጣም ይመከራል። ምክንያቱም መዝሙር 26 እንደ ጸሎት ማሳረጊያ ስለሚጠቅም አቤቱ ጸሎቴን ተቀበል፣ በተንኮለኛ ከንፈር ያልሆነውን እያላችሁ ትጸልዩበታላችሁ። ዜርፎር መዝሙር 26 ቅድም ሲነገር እንደነበረው አእምሮ በተጨነቀ ጊዜ፣ በወደቅኩ ጊዜ መንግስትህን አይዘን ክብርህን አይዘን ወደ አንተ ቀርብ ዘንድ ማንነቴ እንደዚህ ይሆን ዘንድ አትተወኝ ይላል። አትተወኝ። የአእምሮ በሽተኛ ፈጣሪውን አያስብም፣ ቤተሰቡን አያስብም፣ ጭንቀቱን ብቻ ነው የሚያስበው። ዓለሙን ሁሉ ይረሳል፣ ቤተሰቡን ሁሉ ይረሳል፣ ይመሰቃቀላል ህይወቱ። ለእግዚአብሔርም ክብር አይሰጥም። የእሱ አኗኗር ለእግዚአብሔር ክብርም አይሆንም። ስለዚህ እንዴት አድርጉት አሉ አባቶቻችን? መዝሙር 26ን 7 ጊዜ በአዲስ ማሰሮ ወይም በአዲስ ባልዲ 7 ጊዜ እየጸለያችሁ እያነበባችሁ አጥምቁት፣ ከአእምሮ ህመሙ ይፈወሳል ይሏቸዋል። እሱ ብቻ አይደለም፣ ብዙዎቻችን ስራ ተደርጎብናል እያልን ጸበል ለጸበል የምንኳትን ሰዎች፣ በየአጥማቂ ቤቱ የምንንከራተት ሰዎች፣ አዋቂንን ብለው በሚመጡ ሰዎች የምትሸወዱ ሰዎች፣ መከራችሁን እየበላችሁ ያላችሁ ሰዎች፣ ከቤት ኑሮ ከልጆቻችሁ ከምናችሁ ተፈናቅላችሁ በየምናምኑ የምትኳትኑ ሰዎች መዝሙር 26 ለእናንተ መፍትሄ ያለው ይላሉ አባቶቻችን። እንዴት ያላችሁኝ እንደሆነ ይህንኑ መዝሙር በአዲስ ባልዲ አለበለዚያም ደግሞ አነስተኛ በሆነ ጆክ ውሃ ታቀርቡና 7 ጊዜ እየደገማችሁ 3 ጊዜ እስትንፋሳችሁን ስጡትና እንደ ጸበል ጠጡት፣ ተጠመቁበት። እንደ ጸበል ጠጡት፣ ተጠመቁበት። ምናልባት ማስመለስ የሚያስፈልግ ከሆነ እስኪያስመልሳችሁ ድረስ
77 ጊዜ ደግማችሁ 3 ጊዜ እስትንፋሳችሁን ስጡት። ስራይ ለተደረገበት ሰው መዝሙር 26ን 77 ጊዜ እየደገምክ እንደ ጸበል አጠጣው ይታጠብበት ይላሉ አባቶቻችን። ስለዚህ ስራይ ተደርጎብኛል እያላችሁ አገር ለአገር አትዙሩ። በእጆቻችሁ ያለውን መፍትሄዎቻችሁን ተጠቀሙ። በዚህ ዘመን የማያነብ የለም። እውቀት የሌለው የንባብ እውቀት የሌለው ሰው የለም። ለስሙ መዝሙረ ዳዊቱን ተሸክመነዋል። እንዴት እንደምንጸልይ አናውቅም እንጂ በዚህ ዘመን በጣም አንገብጋቢውና በጣም አስፈሪ ሆኖ በየሚዲያው እየተናፈሰ ያለው ችግር ስራይ ነው። ተደግሞብሃል፣ ተመትቶብሃል። መዝሙር 26ን ተጠቀምበት። 77 ጊዜ በጆኮ አቅርበ እንደ ጸበል ግጥም አድርገህ ጠጣ። ከፈለክ በባልዲ ውሃ ሙሉ አድርገህ አቅርብና ከ7 ጊዜ ከጸለይክበት በኋላ 3 ጊዜ እስትንፋስን ስጠው። እንደ ጸበል በደንብ ጠጣለት። የቀረውን ቤትህን እየረጨ እየተጠመቅበት ለ7 ቀን ስራበት። በአንተ ላይ የተመተተው መተት ፍጹም ያረክሰዋል። ቅድም እንዳነበብ ነው ጠላቶቼ በእኔ ላይ ተነስተውብኛልና ነፍሴን ያጠፏት ዘንድ ከምድረ ገጽ ያጠፉ ዘንድ በሰው ክብር ታጣ ዘንድ ትመሰቃቀል ዘንድ ሽተዋልና ጌታ አንተ ግን አትተወኝ እያልክ ጌታ ለምነው። አትንከራተት። በእጅ ያለውን ነገር ተጠቀም። በእጅ ያዙት ወርቅ ነው። መዝሙረ ዳዊት በእጅ ያዛችሁት ወርቅ ነው። በእጅ ያዛችሁት ወርቅ ነው። እሱ ብቻ አይደለም። መዝሙር 26 አባቶቻችን በጣም እንደ መዝሙር 90 ያሉ መዝሙር 26 አሉ። ሌላ መዝሙር 3 በቀደም ነግሬያችኋለሁ። በጣም አስገራሚ ነው። አትተወኝ በምድረ በዳ ስትሄድ፣ በእባቦች በጊንጦች መካከል ስትሄድ አቤቱ ጌታ ሆይ አትተወኝ ይላል። አያችሁት? ጌታ ሆይ አትተወኝ ነፍሴን ያጠፏት ዘንድ ሽተዋልና። አቤቱ መንገድህን አስተምረኝ፣ ስለ ጠላቶችን በቀና መንገድ ምራኝ። ሐሰትን ምስክሮችን አመፀኛዎችን ተነስተውብኛልና ለጠላቶች አሳልፈህ አትስጠኝ እያልክ መንገድ በምትወጣ ሰዓት ላይ ጸልየው አንብቡት፣ በደንብ ደጋግሙት 77 ጊዜ። በመዝሙር 16 ድግምት አይደለም ጸሎት ነው። ስሙን ዕለት ዕለት እንጠራዋለን። ሜዲቴት ዘ ወርድ ዴይ ኤንድ ናይት ይላል። ቃሉን ዕለት ዕለት ታነበዋለህ። ድግምት 1000 ጊዜ ድገመው ለአንተ መፍትሄ ከሆነ። ምክንያቱም የእግዚአብሔር ቃል 1000 ጊዜ 1000 እልፍ ጊዜ እልፍ ብትደግመው የሚሰለችም የሚያስመርርም የሚያስነቅፍም አይደለም። ማንም ምን የሚበል ማንም ሰው ወደ ሶሉሽናችሁ እንድደርሱ ስለማይፈልግ ነው። ድገም። ወደ ምድረ በዳ ስትወጣ፣ ወደ ስራ ስትወጣ፣ ወደ ጉዳይ ስትወጣ፣ በሚያስፈራ ወሬ መሃል፣ በጊንጦች መካከል ስትሄድ፣ ተኩላዎች ባሉበት መካከል፣ በአስፈሪ ሰዎች መካከል ስትሄድ፣ ወጥመድ አዘጋጅተው በሚጠብቁ ሰዎች መካከል ስትሄድ መዝሙር 12ን 7 እየደገማችሁ ከቻላችሁ በመዝሙር 16 ጨርሱት። አቤቱ ጸሎቴን ስማ፣ በተንኮለኛ ከንፈር ያልሆነውን እያላችሁ ጸልዩ። ራሳችሁን አድኑ። ጸልዩ፣ ራሳችሁን አድኑ። ማንም ሰው የትኛውም ስፍራ ላይ ብትሄድ አንተ አልቅሰህ አዝነህ በምትጸልየው መጠን ለራስህ አይጸልይልህም። የንስሐ አባት አንተ ቤት መጥተው ሲያጠምቁ ምናልባት የዕለቱን መልካ ሚካኤል ወይም እንደዚህ ሊያነቡልህ ይችላሉ። በአንተ በስብራት መጠን ለፈጣሪ የሚነግርልህ የለም። የንስሐ አባታችሁን ተው እያልኩ ግን አይደለም። ሰው የራሱ ጸሎት ያስፈልገዋል። ለችግሮቻችሁ ላይ አነጣጥራችሁ ጸልዩ። ስለዚህ የአእምሮ መቃወስ ለገጠመው ሰው፣ ስራ የተደረገብኝ ብሎ በየጸበላ ጸበሉ ለሚንከራተት ሰው፣ እሱ ብቻ አይደለም። በምድረ በዳ ለምትጓዙ ሰዎች፣ በአስፈሪ ጉዞ ለምትጓዙ ሰዎች፣ ስደት የምትወጡ ሰዎች ከእባቡና ከጊንጡ ይጠብቃችሁ ዘንድ፣ ከአስፈሪ ሽፍታ ይጠብቃችሁ ዘንድ፣ በመንገዳችሁ ላይ ማስፈራት እንዳይገጥማችሁ መዝሙር 26ን 77 እየጸለያችሁ ብትችሉ በመዝሙር 16 አሳርጉት። ወንድማችሁ ዊዝደም ኦፍ ሰለሞን ነኝ፣ የአባቶቹ ልጅ። ደህና ሁኑ።